ይሄ እንዳለ ያለቀ ነው። አሁን የቀረኝ 5 ነው። 5 ነው የቀረኝ ማለት ነው። እነኝን 5ቶቹን ወስዳቸዋለሁ። ይሄንንም ደግሞ በሞቅ ውሃ ማታ ማታ ስተኛ ምግብ ከበላው በኋላ ለብ ባለ ውሃ ወስጄ ነው የምተኛው። በጣም ብዙ ለውጥ ነው ያሳየኝ ማለት ነው። ይሄም አለኝ አልጨረስኩትም፣ አለኝ ስላለኝ አልጨረስኩትም ማለት ነው። አሁን የፈለኩትን ነገር መብላት እችላለሁ፣ መጠጣት እችላለሁ። ምንም የሚሰማኝ ስሜት የለም፣ የሚያመኝም ነገር የለም ማለት ነው። እግዚአብሔር ይመስገን። ይሄንን ላሳያችሁ 4 ነው። አሁን ሰዓቱ ሄዷል፣ ግን ሰዓቱ ቢሄድም ለእናንተ ለማሳየት ልውሰደው ማለት ነው። 4 ነው። 4 ፍሬ ለብ ባለ ውሃ 4 ፍሬ እንዲህ ልብ ባለ ውሃ ወስደዋለሁ። ውሃ በደንብ መጠጣት ለምን መድኃኒቱ ውስጣችን ሆዳችን ውስጥ እንትን እንዳይል በደንብ ውሃ ስንጠጣ የውስጣችንን እንትን እያጠበልን ነው የሚወርደው ማለት ነው። በአሁን ሰዓት በጣም እንደማንኛውም ሰው በቃ አትበይም የተባልኩትን መብላት ስለቻልኩኝ ዶሮ ወጥ፣ በርበሬ በስነ ስርዓት በላለሁ። እግዚአብሔር ይመስገን። እና የነበረኝን አሞክሮ ሼር ስላረኳችሁ በጣም ደስ ብሎኛል። ማንኛውም ብዙ ሰዎች አብዛኞቻችን የጨጓራ በሽተኛዎች ብዙ ሰው ይኖራል ማለት ነው። ስለዚህ ቢያንስ ለምናቃቸው ገንዘቡ አይደለም፣ ገንዘቡ የሆነ ሰርተንም እናገኘዋለን፣ ሰርተንም ደግሞ እናጣዋለን። ስለዚህ አንደኛ ህይወታችንን እየጠበቅን ራሳችንን እየጠበቅን ብዙ ጥቅም እናገኝበታለን ማለት ነው። እና ለነበረኝ ቆይታ ከልብ አመሰግናለሁ። ሁላችሁም በያላችሁበት ሰላማችሁን ብዝት ያርግልኝ። በነገራችን ላይ ያለሁበትን ቦታ አልነገርኳችሁም፣ ዱባይ ነው ያለሁት ማለት ነው።